ከቅዱሳን መካከል ርዕሰ ባህታዊ ወይንም የባህታውያን አለቃ ብለን የምንጠራው አባት ማን ይባላሉ? አቡነ ገብረ መንፈስ ቅዱስ። ጻድቁ አቡነ ገብረ መንፈስ ቅዱስ የትውልድ ሀገራቸው የት ነው? ግብጽ። የአባታችን የአቡነ ገብረ መንፈስ ቅዱስ የእረፍት በዓላቸው መች ነው? በስንት ዓመታቸውስ አረፉ? በ562 ታኅሳስ 29 ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ጋር ይከበራል። ነገር ግን የእርሳቸው ልደት የማይከበር ያው ጌታ በዕለት ስለሚል የጌታ ልደት ተከብሮ ስለሚውል። ጻድቁ አባታችን ኢትዮጵያ ውስጥ የመሰረቱት ገዳም ማን በመባል ይታወቃል? ምድረ ከብድ ወይም ዝቋላ አቦ። ወደ ኢትዮጵያ ከተመለሱት ከተሰዓቱ ቅዱሳን ወይንም ከ9 ቅዱሳን ውስጥ እስኪ የምታውቃቸውን ዘርዝርልኝ። አቡነ ገብረ መንፈስ ቅዱስ፣ ጻድቁ አባታችን ተክለ ሃይማኖት፣ የኢትዮጵያ ብርሃን ታምረኛው ጻድቅ አቡነ ሐራ ድንግል። ከ10ቱ ትእዛዛት ውስጥ እስኪ የምታውቃቸውን ዘርዝርልኝ። አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ባልንጀራን እንደራስህ ውደድ፣ ወንድምህን እንደራስህ ውደድ። ከቀጣና ገዳማት ውስጥ የምታውቃቸውን ዘርዝርልኝ። ቅድስት ክርስቶስ ሰምራ፣ ጣና ቂርቆስ፣ ሪማ መድኃኔዓለም፣ ክቡራን ገብርኤል፣ ደቀ አርሴማ፣ ደቀ ቁስቋም፣ እነዚህን አውቃለሁ። በመጨረሻ እስኪ አንድ የአቡነ ገብረ መንፈስ ቅዱስ መዝሙር ትንሽ አስታውሰን። ገብረ መንፈስ ቅዱስ የዓለም ብርሃናችን ለዘላለም ያበራል ስራቸው። በጣም አመሰግናለሁ።